መጀመሪያ ስምህን እንግዲህ ታስተዋውቀናለህ? እሺ አንተ ነገርማ እባላለሁ። እሺ እኔ ሰዓሊ አይደለሁም። እኔ ፕሮሞት ነው ማረገው፣ ኦርጋናይዝ ነው ማረገው። ከዛ ደግሞ ስዕልም እየገዛው እሸጣለሁ። እንደ አርት ኮሌክተርም ነኝ ማለት ነው። እና ይኸው እነኚህን ሰዓሊዎች ሎካል ሰዓሊዎች ሰብስበን እንግዲህ እዚህ ኤግዚቢሽን አድርገናል። በጣም ደስ ይላል። አሁን አንተ በቀጥታ ስዕል አትስልም፣ አርቲስት አይደለህም። ግን እነዚህን ሰዓሊዎች ስጦታ እግዚአብሔር የሰጣቸው ልዩ ስጦታ አለ በውስጣቸው ውስጥ እና ለህብረተሰቡ ብዙ ነገር ሊያበረክቱ ይችላሉ ብለህ በዚህ ላይ ደግሞ የአርትም የመሰብሰብም ከውስጥ ፍላጎት ይሄ ምንድነው? አርቱን ባትሰራውም አንተ አርቲስት ባትሆንም ያጎቱ አድናቆቱ ጋለሪ ነበረኝ እዚህ አትላንታ። እሺ ከዛ ግን ያው ትንሽ ተወደደብኝና ዘጋሁት። ግን አሁንም ኦንላይን አለ። ከዛ ውጭ እንግዲህ እነዚህ ከአርቲስቶች ጋር እየተገናኘን ኦርጋናይዝ እያደረግ ኤግዚቢሽን እናደርጋለን በየቦታው። ከዚህ በፊት በተለይ ከእስክንድር ከተስፋዬ ጋር ሌላም አንድ ዮሴፍ የሚባል አርቲስት ነበር። ሌላም ቦታ አድርገናል። እንግዲህ within the last 13-14 ዓመት ውስጥ ማለት ነው። ለመሀል ትንሽ ቀዝቀዝ ብሎ ነበር። አሁን እንደገና ተነስተናል። ፕራይመርሊ የኔ ስራ ምንድነው? ያው ቦታ እየፈለጉ ኦርጋናይዝ ማድረግ ነው እና አርቲስቶቹን ሰብስቦ የአርት ጋለሪ ኤግዚቢሽን ማድረግ ስራቸው። አንደኛ እነዚህ አርቲስቶች በዕለት ህይወታቸው ላይ የተወጠሩ ናቸው። አንተ አሁን ይሄንን ደግሞ እያነቃቃህ ነው ማለት ነው። ጥሩ ነው። ለእነሱም መነቃቂያ ይሆናል። ስዕላቸውን ብዙ ሰው ሲያላቸው ከዛም አልፈው ደግሞ ከተሸጠላቸው they make a living out of it. ሌላ ነገር ከመስራት ይልቅ ወደ ስዕሉ ማተኮር ይጀምራል ወደፊት። ምክንያቱም ይሄን ሁሉ ያህል ታለንት ይዘው በስዕል ሸጠው ብቻ ራሳቸውን ማስተዳደር ስለማይችሉ ሌላ ስራ ላይ ይሰማራሉ። እሱ ማለት ምንድነው? ስዕል ለመስራት ብዙ ጊዜ አይኖራቸውም ማለት ነው። ስለዚህ አሁን ስዕላቸው በአበሻውም ኮሚኒቲ በሌላውም በተለይ ለልጆቻችን እነዚህን ቅርሶች ማሳየት ይሄንን ኢትዮጵያኖች እንደዚህ አይነት ችሎታ ያላቸው መሆኑ በራሳቸውም እንዲኮሩ እናንተ ከህብረተሰቡ ምንድነው የምትፈልጉት ድጋፍ? ለምሳሌ ደጋግሞ እንግዲህ ዋናው ነገር ያው ህዝቡንና አርቱን ማገናኘት ነው ዋናው ነገር። ምንም አይነት እቃ ቢኖርሽም ሰው ካላየው ምንም ጥቅም የለው። ስለዚህ አሁን ደጋግሞ በማድረግ ሰው ቀስ እያለ ይሰማል። ፍላየር እናዘጋጃለን። እንደዚህ ያለ አጋጣሚ ዩቲዩብ የሚሆን ሶሻል ሚዲያም ላይ ያደረገን ቤተክርስቲያንም ምንም ፍላየርን በትናለን። በየቢዝነሱ ጋር እናደርጋለን። አሁን እንደውም ድንቅ መጋዚን ላይ አውጥተን ነበር። ስለዚህ በቃ በዛ ነው፣ ሌላ ምንም የለም። ወርድ ኦፍ ማውት። ከዛ ከተቻለ ሬዲዮ ምናምን ካለ ማስተዋወቅ በሬዲዮ በምናምን። ግን ከጊዜ በጊዜ አሁን እየተለመደ ሲሄድ ሰውም እየሰማው ሲሄድ አይ ቲንክ ብዙ ሰው መምጣት ይጀምራል። ተስፋ ከሌላው ጊዜ በተሻለ ሁኔታ የሰው ቁጥር አንዳንዴ የጊዜው አሁን ለምሳሌ ዛሬ ዝናብ እየዘነበ ነው። ሰው መምጣት ይችል ነበር፣ አልቻለም። ባለፈው ጊዜ ስናደርግ ብርድ ጊዜ ነበረ። ጊዜውንም መምረጥ ያስፈልጋል እና ጥሩ ጊዜ ከዋለ ሰው ከሰማ ይመጣል። ብዙ ኢትዮጵያኖች አሉ ስዕል የሚወዱ የመግዛት ችሎታ ያላቸው አሉ። እነሱን እንግዲህ ለማምጣት ያው አንቺም እንግዲህ ሞክራለሁ በተሻለ እና ለልጆች በተለይ ልጆች እንደው ይሄ በግፊያ የሚመጣበት ቦታ ነው። እውነቴን ነው። በግፊያ ተጋፍቶ ሰው ሁሉ ቦታ አጥቶ ምክንያቱም ማስገባት አለብን። በጣም አንደኛ ብዙ እንዲህ ያለ ነገር አይደረግም። ይሄ ደግሞ ህሊናን የሚያዳብር አእምሮን የሚያዳብር ነገር ነው። በተለይ ለልጆች ስጦታ ያላቸውን ልጆች የሚከፋፉበት ስጦታም ባይኖራቸው አትሊስት እንደዚህ ያለ የአርት ስራ ማየቱ ራሱ ኢንላይትኒንግ። እንደገና ደግሞ የሀገራቸውን ታሪክ እያዩ ነው። ሀገራቸውን ያሉ ምን እንደሚመስል በቃል ከመግለጽ ይልቅ ይቀረጻል
እና በእውነት በጣም ነው ማመሰግነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሁን አንተ ጋር አርቶች ሰው ፈልጎ ቢመጣ ምን የሚባል ነው ያንተ? ሀናዜብ ጋለሪ ነው የሚባለው። የልጆቼ ስም ተደባልቆ ነው ሀና ኔተንና አዜብ። ሀናዜብ ጋለሪ ነው። እዚህ ደግሞ ያለንበት ቦታ ስዕሎቹም ይቆያሉ። ይሄ ፈርኒቸር ኤንድ ዴኮር ነው የሚባለው። ብዙ ጊዜ ስዕሎቹ አሉ። አሁን ኤግዚቢሽኑ ሲያልቅ ብዙዎቹ ስዕሎች እዚህ አሉ። ሰው መጥቶ ሊገዛ ይችላል። ዌብሳይት አለ? ዌብሳይትም አለ hanazebgallery.com ደግሞ ያቀኝ። ፌስቡክም አለኝ። ፌስቡክ ላይ እናደርገዋለን። በጣም አመሰግናለሁ። እሺ ማድረግ they carry a lot of weight እና እሱ ነው represent የሚያደርገው እና በዛ ላይም ደግሞ ቁንጅናቸውን ያሳያል እና አይናቸው ላይ የምታዩት for example ይሄኛው የታችኛው ያለው ድክመት እና ነው በዛ ላይ ደግሞ stress a lot of things come with ቤት ቁጭ ብሎ ልጅ በማሳደግ ወይም ደግሞ ሄዶ ምግብ ምናምን ሲያመጡ ወይም ውሃ ተሸክመው ትንስሉና it's their strength, you know? ሁለቱም እዛ እሱ ነው represent የሚያደርገው ቁንጅናቸውንና also what they contribute to the community. አንቺ ግን ወደዛ አካባቢ ሄደሽ ነበር? ወደ ኦሞ ሄጃ አላውቅም። ሄደሽ አካባቢሽ እዚህ ሀገር ከመጣሁ ቆይቻለሁ። ግን መላለስ ተመላለሽ ሄጃለሁ። ሞስትሊ ያው በማነበውና በምታየውና ያለው ውበቱ በጣም የሚገርም ነው እና አሁን አንቺ ይሄንን ስዕል ስትስይ ምንድን የተሰማሽ? በቃ አሁን እንግዲህ ከምንጡ ላይ ነው የሄድሽው መቼም ያው እንዴት እንደሚለብሱ ብዙ ነገር አይተሽ ነው መቼም እና በአይኔ አላየሽውም፣ ግን አንብበሽ ምን ብለሽ ምናልባት ከቲቪ ከብዙ ነገሮች ላይ ሪሰርች አድርገሽ ነው እዚህ ላይ የመጣሽው እና በቃ አሁን እሷን ፊት ስናይ በጣም ብዙ ነው የሚናገረው ፊቷ። ኦሞ ወንዝ አካባቢ ያሉትን ሰዎች ወይም እንዴት ቢካርሽ እንግዲህ ሞስትሊ አርት የምሰራው አርቶች የሴት ኮላቦሬትድ ዊዝ ዊመንስ አይደለም እና በት ምክንያት አሁን እኛ ለምሳሌ አሜሪካን ሀገር ስንኖር ኢቭን ዶ ብዙ ስትረስ ቢኖረንም ልጅ ልናሳድገው በስነቱ ቢኖረንም አትሊስት ሪሶርስ አለ። እነሱ ግን ሪሶርስ የለም። so that was what I wanted to focus እና ሪሶርስ ሳይኖራቸው how they can manage to get where they are። ደግሞ እሷ ጋር ያለው በሰውነቷ ላይ በአንገቷ ላይ ያለው ጆሮዋ ላይ ያለው የጸጉሯ ከብዙ ነገሮች ላይ ሪሰርች አድርገሽ ነው እዚህ ላይ የመጣሽው እና በቃ ስታያት እና ይሄን ውበታቸው በቃ ፌት አድርገሽ ነው በቃ ይመጣልሽ። እንደው ዳንስ መሳላት እንዴት በጣል እንደነገርሽን ብዙ ጊዜ ሴቶች ላይ ነው ማተኮረው ብለሽ ምንም ኑሯቸው ከባድ ይሆን በሰው ላይም ስንመለከታቸው የጸጉራቸውን እንዴት እንደሚያስተካክሉ ጆሮ ጌጣቸውን ኤላቦሬትድ እንደሆነ ሰው እሱ ሬፕሬዘንት የሚያደርገው at the end of the day they still ራሳቸውን ኪፕ በጣም እሱ በጣም ይገርማል። በጣም ይገርም። እንጂ ወጣት ናት ውበቷ በጣም ወጣት አሁን እቺ ወጣት ስትስል መጀመሪያ ምንድን ነው ጭንቅላት ውስጥ የመጣው እሷን ስትስያት እና እንዴት ጀመርሽ ስዕል ማለት ፈልጌ እንዴት በአይነ ህሊናሽ ውስጥ ሳልሻት መጀመሪያ መቼም በአይነ ህሊናሽ ነው የምትስያት? ግን ስቴጅ አለው ጀመሪና depends on how you feel እሱን ኤክስፕረስ ማድረግ አልችልም። ስቴጅ ባይ ስቴጅ ነው የምትስለው። አንዳንዴ ትክክል ላይ መጣልኝ ይችላል and then I change it. It all depends on how you feel ስትሰሪ። በጣም ነው የማመሰግነው አይዳ። በጣም ለመሆኑ እንደው በዚህ ሙያ ላይ ምን ያክል ይዘጥልሽ? በጣም ቆይቻለሁ over 20 years። መጀመሪያ ላይ
ላይ ግን ይሄ አርቱ ፍሎታ እንዳለሽ የአርቱ ስሜቱ እንዳለሽ ፍላጎቱ እንዳለሽ ክህሎቱ ይሄ ታለንት የሚባለው ነገር እንዳለሽ እንዴት መጣልሽ? መጀመሪያ ላይ እንግዲህ ከልጅነቴ ጀምሮ በጣም ነበር የምወደው አርትና ልጅ ሆኜ የአርት አስተማሪ ሰው እሷ ቢልድ አፕ አደረገች እናቴን ሰው በሱ ነው እንግዲህ ልጅ ሆኜ ጀምሮ በጣም በአርት ይስራል ሰው የእናትሽና የአስተማሪሽ አስተዋጽኦ የውስጥሽን ታለንት ወይም ክህሎት እንድታወጪና ወደፊት ይሄ ያንቺ ሙያ ሆኖ እንዲኖር ረዱሽ ማለት ነው። እሺ አሁን ለዎች ያላችሁን የውስጥ ታለንት አሁን ይሄ ክህሎት ወይም ታለንት በስኪል በኤክስፒሪየንስ በትሬኒንግ ምናምን ላይሆን ይችላል። በተፈጥሮ እግዚአብሔር የሰጣቸው ስጦታ ሊሆን ይችላል። ወላጆች እንዴት አድርገው ነው ሊያወጡ የሚችሉት? እንደው ለወላጆች እንደው ምክር ብትሰጪ ነው። ወላጆች እንግዲህ አይ ቲንክ በጣም ሰፖርቲቭ መሆን አለባቸው። ሰው እንደምናውቀው የኛ ባህል አርት አሁን እንግዲህ በጣም ሪስፔክት ግን በፊት ገንዘብ መስራታችን የሚሉት ነገር አለ። ሶ አርት ኢዝ ናት ኦልዌይስ ለገንዘብ አይደለም መሰለኝ ውስጥሽ ያለውን ስሜት ካንቫስ ላይ የምታወሪ። ሶ ዶስ ካይንድ ኦፍ ቲንግስ አር ቬሪ ኢምፖርታንት። ልጆችን ቢልድ አፕ ማድረግ ሰፖርት ማድረግ ኢዝ ነምበር ዋን ኢትስ ቬሪ ኢምፖርታንት። ባላቸው አመሰግነው አይዳ በጣም እግዚአብሔር ይስጥልኝ። እኔ ይሄን አጋጣሚ የሰጠኝ እግዚአብሔር ነው። በጣም ነው ደስ የሚለኝ። በጣም አመሰግናለሁ። እሺ እንግዲህ ስኬት ጉዞ ቤተሰቦች አይዳን ያው ተዋውቃችኋል። እንዴት አይነት አገላለጿ ያላት በተለይ ሴቶችን ለመግለጽ ያላት እንትን ስለ ልጆች ሰጣችን አስተያየት በእውነት በጣም ግሩም የሆነ ነገር ነው እና ሌላ ልጠይቅሽ የምፈልገው ለምሳሌ ያንቺን ስዕሎች ሰዎች ቢፈልጉ ወይም ደግሞ ያንቺን ለምሳሌ አርት የሆነ አርት እንድትሰራላቸው ቢፈልጉ እንዴት ነው? ለምሳሌ የአርት እንትን ስቱዲዮ አለሽ ወይ ደግሞ ሾፕ አለሽ ወይስ ኤግዚቢሽን ሲኖር ነው ይሄንን እንደፍሎ? ዌብሳይት አለኝ። ዌብሳይት ላይ ገብተው መመልከት ይችላል። የዌብሳይት ስም idabcreations.com ይባላል። ኢንስታግራም ማይቻለው፣ ፌስቡክ ማይቻለው። በቃ እዚህ ላይ እንጽፍልሻለን።